ዘመነ ካሴ የኢሳያስ አፈወርቂ ታማኝ አገልጋይ ነው። ዘመነ ካሴ አሁን ላይ ለአማራና ለጎጃም ሕዝብ እቆረቆራለሁ ቢልም ዳሩ ግን አማራን ለማጥፋት የተላከ የኢሳያስ አፈወርቂ ታማኝ አገልጋይ ነው። ዘመነ ካሴ ኤርትራ በነበረበት ጊዜ ከሌሎች ጓደኞቹ ተለይቶ በኢሳያስ አፈወርቂ ልዩ እንክብካቤ የሚደረግለትና የኢሳያስ ታማኝ ጆሮ ጠቢ የነበረ ግለሰብ ነው። የአማራን ህዝብ ለማደንዘዝና ለመዝረፍ ለአማራ ብለን በኤርትራ ጫካዎች መስዋዕትነትን ከፈልን እያሉ ወሬ ሲነዙ ቢከርሙም እውነታው ግን በኢሳያስ አፈወርቂ ልዩ ቦታ ተዘጋጅቶላቸው ኢትዮጵያን እንዴት ማተራመስና ማሸበር እንደሚችሉ በሻዕቢያ አመራሮችና በግብጽ ሹማምንት ልዩ ስልጠና ሲወስዱ እንደነበር የቀድሞ አባሎቻቸው ይናገራሉ። ዘመነ ካሴ በኢሳያስ አፈወርቂ ልዩ እንክብካቤ የሚደረግለትና በየሳምንቱ ፍየል የሚታረድለት የኢሳያስ ጠቦት እንደነበር ይታወቃል። ከዚህም በላይ ከዘመነ ካሴ ጋር የነበሩ ሌሎች ጸረ ኢትዮጵያኒስቶች የኤርትራ ፓስፖርታቸውን ሲነጠቁ ዘመነ ካሴ ግን እስካሁን እንዳልተነጠቀ እና አሁንም እንደ እናቱ ቤት በፈለገው ሰዓት ወደ አስመራ ሽርሽር እያደረገ ይገኛል። ከሰሞኑም ዘመነ ካሴ እና ሌሎችም የጸረ ሰላሙ ቡድን አባላት ከህወሓትና ከሻዕቢያ አመራሮች ጋር በሱዳን የተገናኙ ሲሆን በዚህም ስብሰባ አማራን እና ኢትዮጵያን እንዴት አንገት ማስደፋት እንዳለባቸው እንዲሁም ህወሓትን እንዴት ተሸክመን 4 ኪሎ እናስገባው የሚሉ አጀንዳዎች ተነስተዋል። ዘመነ ካሴም ይህንን እኩይ ዓላማ እንዲያስፈጽም በሻዕቢያና በምግበ ኃይለ ትዕዛዝ ተሰጥቶታል።